ይህቺ ሴት 3 ባሎች አሏት፣ ነገር ግን አንድም ቀን በሷ ምክንያት ተጣልተው አያውቁም። ስሟ ኔሊ ይባላል። በአካባቢዋ ካሉት ሁሉ ቆንጆ እንደሆነች ይነገራል። 3ቱንም ባሎቿን በተንጣለለ ቪላ ቤቷ ውስጥ የምታስተዳድረውና ለ3ቱም ባሎቿ መኪኖችን የገዛችው ኔሊ በጣም ደስተኛ ሕይወት እየኖረች እንደሆነ ትናገራለች። ከሀብታም ቤተሰብ የመጣችውና ገና በ25 ዓመቷ ባሏቿን ያገባቻቸው ኔሊ ከቤተሰቦቿ በወረሰችው ግዙፍ የሆነ ግቢ ውስጥ ከ3 ባሎቿ ጋር ትኖራለች። ቤቱ ግዙፍ ስለሆነ ባሎቿ የየራሳቸው የተለያዩ ክፍሎች አላቸው። ከሳምንቱ 7 ቀን እሁድን ብቻ ለራሷ ጊዜ በመስጠት 2 ቀን ለእያንዳንዳቸው ከፋፍላ ከ3ቱ ባሎቿ ጋር ጊዜ የምታሳልፈው ኔሊ ብዙ ባል በመኖሯ ምክንያት ተቸግራ እንደማታውቅ ትናገራለች። ኔሊ ሁሉም ሥራ በባሎቿ ስለሚሰራላት ምንም የቤት ውስጥ ሥራ እንደማትሰራ የተናገረች ሲሆን ምንም እንኳን አሁን 42 ዓመቷ ቢሆንም ባሏቿ ስለሚንከባከቧት የወጣትነት ስሜት እንደሚሰማት ትናገራለች። ወላጁ ማን እንደሆነ ባይታወቅም ኔሊ እርጉዝ እንደሆነች የተረዳች ሲሆን በዚህ ዜና 3ቱም ባሎቿ ደስተኛ እንደሆኑም ትናገራለች። በጣም በሚገርም ሁኔታ የአካባቢዋ ሴቶች በኔሊ ሕይወት እንደሚቀኑ ሲናገሩ እንደምትሰማም ጨምራ ተናግራለች።